ለእናንተ ይሁን። ከዚህ ቀደም በነበረው ቪዲዮ ላይ ታቦት መሰዊያ መሆኑን ተማምረን ነበር። እነ ብፁዕ አቡነ ጎርጎርዮስ ቀጥታ ራሳቸው በጻፉት መጽሐፍ ላይ የምህረት ምስዋ ብለውታል። ምስዋ ማለት መሰዊያ እንጂ ሌላ ምንም አይነት ትርጉም የለውም። ይህንን ለማወቅ ከፈለጋችሁ የትኛውንም የመዝገበ ቃላት ፍቺዎችን ማገላበጥ በጣም ቀላል ነው። ምስዋ ነው ሚኒንግ መሰዊያ። ምስዋ ማለት መስዋዕት የሚቀርብበት ስፍራ ወይም መሰዊያ ማለት ነው። ይህ ብቻ ሳይሆን በሌሎች መጽሐፍት ላይ እንደተመለከትነው ታቦት ምንድነው? መሰዊያ። ልክ መሰዊያ መሆኑን አምጥተን ስናሳያቸው ግን አንዳንድ የጉንጭ አልፋ ክርክር የሚወዱ ፕሮቴስታንት ልጆች ምን ለማለት ሲሞክሩ አይቻለሁ። እንደው ታቦቱን መሰዊያ ቢሉትም አሉ። እንግዲህ ኦልሬዲ ተባለባቸው፣ ምን ያደርጉ ግን መሰዊያ ቢሉትም አሉ ከብሉይ ኪዳን ታቦት የመጣ ነው፣ ተያያዥነት አለው ብለው ይናገራሉ የሚል ነገር አስቀምጧል። ይህ የአዲስ ኪዳኑ ታቦት ከየትም ይምጣ ከየትም አሁን ያነሳነው ርዕስ መሰዊያ ይባላል አይባልም የሚለው ስለሆነ ሁሉም ግን ዩናኒመስሊ ምንን ይቀበላሉ? የሳው ታቦት መሰዊያ ነው የሚለው በቃ አለቀ። ኢሹ አሁን ይሄ ነው። አቮይዲንግ ደ ኢሹ የሚባል ፋላሲ አለ። ዋናውን ርዕስ አስረስተው ሌላ ታሪክ ውስጥ የሚገቡ ልጆች አሉ እና ለማለት እነሱን ተዋቸውና ትልቁ ቁም ነገር ግን ታቦት ምንድን ነው? መሰዊያ ነው። ታቦት መሰዊያ እንደሆነ ሳትረሱ ይህ መሰዊያ የሆነው ታቦት ደግሞ ጠረጴዛ ወይም የጌታ ጠረጴዛ ተብሎ ሲጠራ እስቲ እንስማው። ይሄን ወንድማችን አንዳንድ ወንድሞቻችን ሲመልሱ አይቻለሁ፣ ታቦቱን ጠረጴዛ እያሉ። ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። እሺ እንደሰማችሁት ይህን ወንድማችን ደግሞ ታቦት ጠረጴዛ አይደለም፣ ባጭሩ ጠረጴዛ ያለው እኛ ቤት ሳይሆን አዳራሽ ነው ብሏል። ታቦት ጠረጴዛ ይባላል ወይ? እስቲ አንድ ደገኛ መምህር ደግሞ ላሰማችሁ። ታዲያ የሐዲስ ኪዳን ታቦት ምንድን ነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለው አሁን ቅዳሴያችን ነው። ላይለዛቲ ጠረጴዛ ይላል፣ ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። እንደሰማችኋቸው መምህራችንን ብርሃኑ አድማስን ደግሞ ታቦት በመጀመሪያ ደረጃ መሰዊያ ነው፣ ተንቀሳቃሽ መሰዊያ ነው ብሎ አስረግጠው ተናገሩ። ግልጽ ነው አይደል? በቃ አለቀ። ታቦት መሰዊያ ነው የሚለው በአውደ ምሕረትም ጭምር የሚሰበክ የሚነገር እውነታችን። ታቦት መሰዊያ ነው። በዚህ አላበቁም። ታቦት ጠረጴዛም ተብሎ ይጠራል ብሎ ቅዳሴያችንን ጭራሽ የጠቀሱት ስለዚህ ትልቅ ከማስረጃ ጋር ነው የተናገሩት መምህራችን። አስቀድሞ ያየነው ወንድማችን ግን ምን አይነት ነገር ነው ሲናገር ያየነው? ጠረጴዛ ይባላል። አሁን ጠረጴዛ አይባልም ሲል እኔ ሲመስለኝ እንግዲህ ጠረጴዛ የሚለው ቃል አስጨንቆት ይመስለኛል። ማለት ጠረጴዛ በመጽሐፍ ቅዱሳችንና በአባቶች አጠቃቀም የጠረጴዛ ትርጉሙ ልክ በየቤታችሁ እንዳሉ አይነት ጠረጴዛ ብቻ አይደለም። ጠረጴዛ ከዛ ከፍ ያለ ሌላ ትርጉም አለው። መሰዊያ የሚል ትርጉም አለው። በመጽሐፍ ቅዱሳችን ላይ የጌታ ጠረጴዛ የሚለው አገላለጽ መሰዊያን የሚያመለክት ስለሆነ ለታቦት ተሰጥቶ ይነገራል። ለዚህ እንደማስረጃ ለምሳሌ መምህር ብርሃኑ አድማስ እንደተናገሩት ቅዳሴያችን ላይ ለምሳሌ እንዲህ ይላል። የቅዳሴ ያዕቆብ ዘስሩግ ላይ 25ኛው ቁጥር እንደምታዩት ስክሪናችሁ ላይ እንዲህ ይላል። ያን ጊዜ አርብ ክፉዎች አይሁድ እንጨት ላይ ሰቀሉህ፣ እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል ይላል። ክፉዎች አይሁድ አዎ ያኔ በመስቀል ላይ ሰቅለውሃል፣ እኛ በምን በዚች ጠረጴዛ ላይ ደግሞ በምናደርገው በትምህርተ መስቀል አምሳል ይላል። በዚች ጠረጴዛ ይላል። መሰዊያ ወይም ታቦቱን ጠረጴዛ ብሎ መጥራት የተለመደ ነው። ተጨማሪ አንድ ማስረጃ ልስጣችሁ። አባ ጊዮርጊስ ዘጋስጫም በአርጋኑን መጽሐፉ የማክሰኞ አርጋኑን ላይ እንዲህ ይላል። ምዕራፍ 5 ቁጥር 14 ላይ የልጅሽን የመለኮትነቱን ምስጢር ያየን እኛ ግን ይልና በቅድስት ጠረጴዛ ስጋውንና ደሙን ቁርባኑን ተቀበልን፣ አንድ አካል አንድ አምሳል በመሆናችን የተመሰገንን ይላል። በምን በቅድስት ጠረጴዛ ቴብል ጠረጴዛ ተብሎ ይጠራል። ምክንያቱም ጠረጴዛ የሚለው በመጽሐፍ ቅዱስ አገላለጽ ምን ስለሆነ መሰዊያን የሚያመለክት ስለሆነ ከውጭ በጣም አብዛኛው በጣም በርካታ የክርስቲያን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ ማለት ነው ጠረጴዛ ቴብል እያሉ አስተምረዋል። ለምሳሌ በጣም እውቅ የሆነው የዮሐንስ ወንጌል ምዕራፍ 6 ላይ ቅዱስ ዮሐንስ አፈወርቅ የሰጠው ማብራሪያ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 6ን ሲያብራራ ማለት ነው ሆሚሊ 46 ላይ 46ኛው ስብከቱ ላይ ማለት ነው እንግዲህ ከጠረጴዛው እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንድንመለስ ይላል። ስለ ቅዱስ ቁርባን አስተምሮ ነው ይሄን የሚናገረው። ከምናምን ከጠረጴዛው ሚኒንግ ከመሰዊያው
ከመሰዊያው። ስለዚህ ጠረጴዛ ታቦት ጠረጴዛ ተብሎ ይጠራል። ይህን ነገር በደንብ ለመረዳት ደግሞ ወደ መጽሐፍ ቅዱስ ሄደን መመልከቱ መልካም ነው። ምክንያቱም ጳውሎስም ጠረጴዛ ይሏል፣ የጌታ ጠረጴዛ ይሏል። የት? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ካለ በኋላ ከጌታ ማዕድ እና ከአጋንንት ማዕድ ደግሞ ልትካፈሉ አትችሉም፣ አይገባም ይላል። ከጌታ ማዕድ እና ከአጋንንት ማዕድ። የጌታ ማዕድ የሚለው ቴብል ኦፍ ዘ ሎርድ የሚለው ወይም ደግሞ ዘ ሎርድስ ቴብል ነው የሚለው የጌታ ጠረጴዛ ማለት ነው። የጌታ ጠረጴዛ፣ የጌታ ማዕድ፣ የጌታ ገበታ ተብሎ የሚጠራው ደግሞ ቅዱስ ቁርባን የሚሰናዳበት ነው። ይህንን ለመረዳት ሁለት ማስረጃዎችን ልስጣችሁ። ጳውሎስ ስለዛ እያወራ እንደሆነ እንድትረዱት ማለት ነው። አንደኛ የጌታ ማዕድ የሚለውን የመዝገበ ቃላት ፍቺውን በራሱ በመጽሐፍ ቅዱስ ማህበር በታተመው ወይም በተዘጋጀው መዝገበ ቃላት እንመለከተዋለን። ሁለተኛ ደግሞ በብሉይ ኪዳን ላይ ይህ ቃል በመልኩ እንደሚገባ ከመሰዊያ ጋር አገናኝተን ተመልክተን እንጨርሳለን። እሺ፣ ለምሳሌ በመጽሐፍ ቅዱስ መዝገበ ቃላት ላይ ማዕድ የሚለውን ሲተረጉም የምግብ ጠረጴዛ በማለት ይጀምርና ቀጠል አድርጎ ግን አሁን የጠቀስነውን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21ን በመጥቀስ እንዲህ ይላል፣ ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይላል። ቅዱስ ቁርባን የሚሰናዳበት ምን ይባላል? የጌታ ማዕድ ወይም የጌታ ጠረጴዛ። ግልጽ አይደለም። ተጨማሪ ግን ቅዱስ ጳውሎስ የጌታ ጠረጴዛ አሁን ይሄ መሰዊያን ለማመልከት ለምንድን ነው ጳውሎስ የጌታ ጠረጴዛ የሚል ነገር እንደ አዲስ እያስጀመረ ነው ካልን አይደለም። ብሉይ ኪዳን መጽሐፍት ላይ የጌታ ጠረጴዛ፣ የእግዚአብሔር ገበታ፣ የእግዚአብሔር ጠረጴዛ ወይም የጌታ ገበታ ተብሎ ወይም የጌታ ማዕድ ተብሎ የሚጠራው መሰዊያ ነውና እሱን ይዞ ነው ማስረጃ። ሚልኪያስ ምዕራፍ 1 ቁጥር 7 ላይ ይላል፣ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ ይላል እግዚአብሔር። በምን ላይ? በመሰዊያዬ ላይ። በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ ካለ በኋላ እናንተም ያረከስን በምንድን ነው ብላችኋል፣ የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ይላል። የእግዚአብሔር ገበታ፣ የጌታ ጠረጴዛ ተመሳሳይ ቃል ነው የሚጠቀመው ከጳውሎስ ጋር። መሰዊያውን የእግዚአብሔር ገበታ ይለዋል። የእግዚአብሔር ወይም የጌታ ጠረጴዛ the Lord's table። ስለዚህ የጌታ ጠረጴዛ የሚለው ቃል መሰዊያን የሚያመለክት ስለሆነ ታቦት የጌታ ጠረጴዛ ተብሎ ሊጠራ ይችላል። ይቆያል። ሰላም ለእናንተ ይሁን። ከዚህ ቀደም በነበረው ቪዲዮ ላይ ታቦት መሰዊያ መሆኑን ተማምረን ነበር። እነ ብፁዕ አቡነ ጎርጎርዮስ ቀጥታ ራሳቸው በጻፉት መጽሐፍ ላይ የምህረት ምስዋዕ ብለውታል። ምስዋዕ ማለት መሰዊያ እንጂ ሌላ ምንም አይነት ትርጉም የለውም። ይህንን ለማወቅ ከፈለጋችሁ የትኛውንም የመዝገበ ቃላት ፍቺዎችን ማገላበጥ በጣም ቀላል ነው። ምስዋዕ ነው፣ ሚኒንግ መሰዊያ። ምስዋዕ ማለት መስዋዕት የሚቀርብበት ስፍራ ወይም መሰዊያ ማለት ነው። ይህ ብቻ ሳይሆን በሌሎች መጽሐፍት ላይ እንደተመለከት ነው ታቦት ምንድን ነው? መሰዊያ። ልክ መሰዊያ መሆኑን አምጥተን ስናሳያቸው ግን አንዳንድ የጉንጭ አልፋ ክርክር የሚወዱ ፕሮቴስታንት ልጆች ምን ለማለት ሲሞክሩ አይቻለሁ። እንደው ታቦቱን መሰዊያ ቢሉትም አሉ። እንግዲህ ኦልሬዲ ተባለባቸው፣ ምን ያደርጉ ግን መሰዊያ ቢሉትም አሉ ከብሉይ ኪዳን ታቦት የመጣ ነው፣ ተያያዥነት አለው ብለው ይናገራሉ የሚል ነገር አስቀምጧል። ይህ የአዲስ ኪዳኑ ታቦት ከየትም ይምጣ ከየትም አሁን ያነሳ